ጤና ይስጥልን። ሰበር መረጃ እጃችን ገብቷል። ብዙዎችን እያጨናነቀና አልፎም ተርፎም ራሳቸውን እንዲያጠፉ በማድረግ ላይ የሚገኘው ጭራቆ ዲፕሬሽን በአሁኑ ሰዓት ከተማችንን እያመሰ እንደሚገኝ ተገልጿል። በዚህ ጉዳይ ላይ ያነጋገርናቸው ብዙ ሰዎች ስጋትም ይህንን ጭራቁን ዲፕሬሽን ማን ነው የሚረታው የሚለው መሆኑን ደርሰንበታል። በዚህ ጉዳይ ላይ ባልደረባችን መዝገቡ ከጣሪያው ላይ ሆኖ ዘገባውን እያቀረበልን ይገኛል። ወደ እሱ እንሄዳለን። አመሰግናለሁ ሄርሜላ። ዲፕሬሽን ከተማውን በከፍተኛ ሁኔታ እያመሰ ነው። እንዴ ቀልድማን መጣ። በዋዛ ፈዛዛ ብዙዎችን ያዳነው ቀልድማን የተባለው ሰው በዚህ በቦታው ተገኝቷል። ከዚህ ፊት ከገጠሙት ብዙ ጠላቶች በጣም ትልቁና ከባዱ ዲፕሬሽን ይመስለኛል። ስማ ይሄ ነው ዲፕሬሽን። ስማ ያንተ እናት በጣም ወፍራም ከመሆኑ የተነሳ ማለት ነው ሳክ ሴንትራል ስትመጣ ከሁላችንም አጠገብ ነበር የምትቀመጠው። ስማ ዲፕሬሽን በጣም ጊዜያዊ ከመሆኑ የተነሳ ማለት ነው እኔ ራሱ አልጋ ላይ ካንተ የበለጠ ቆያለሁ። ዲፕሬሽን ስማኝ በጣም አስቀያሚ ከመሆኑ የተነሳ ማለት ነው ሜታ ጨብሼ ራሱ በጣም ነው የምታስጠላ።